ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች የመካከለኛው ምስራቅን በተመለከተ ዛሬ ሌሊት የደረሱን አዳዲስ ሰበር መረጃዎችን በዝርዝር እናደርሳችኋለን። በየቀኑ አዳዲስ የውጭና የሀገር ውስጥ ዜናዎች እንዲደርሱ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። በዛሬው ዝግጅታችን ዛሬ ሌሊት አሜሪካ በኢራን ላይ ታሪካዊ አውዳሚ ጥቃት ለመክፈት ትዕዛዝ ማስተላለፏ ተሰማ። ጥቃቱ ከተከፈተ መላውን ቀጠና በእሳት እንደምታጠፋ ኢራን አስጠነቀቀች። ኩዌት በግዛቷ ውስጥ ኢራን የፈጸመችውን የድሮን ጥቃት አጋጥሟት ተቃውሟን አሰማች። የፍልስጤሙ ቡድን ሐማስ የጦር መሳሪያውን ለመፍታት ቢስማማም እስራኤል ግን ስምምነቱን ውድቅ አደረገችው። ስፔን በአንድ ሌሊት ብቻ ድንበሯን ጥሰው በገቡ በርካታ ስደተኞች ተጥለቀለቀች። በሀገር ውስጥ ደግሞ የአማራ ክልል 357 ኪሎ ግራም ወርቅ ለብሔራዊ ባንክ ማስረከቡን ሲያበስር ኢትዮጵያ በአይሲኤኦ የአቪዬሽን ካውንስል መቀመጫ ለመወዳደር የአፍሪካን ሙሉ ድጋፍ አገኘች። እነዚህና ሌሎች ዝርዝር መረጃዎችን አብረን እንከታተል። በቅድሚያ ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ በዘመቻ ታሪክ ታይቶ የማይታወቅ አውዳሚ ወታደራዊ ጥቃት ለመክፈት ውሳኔያቸውን ማስተላለፋቸውን በሰበር ዜና ተሰማ። ጉዳዩን በቅርበት የሚያውቁ ከፍተኛ የአሜሪካ ባለስልጣናት ለሲቢኤስ የዜና ወኪል እንደገለጹት ትራምፕ ለወራት የዘለቀውን ጦርነት በአንድ ጀንበር ለማጠናቀቅ ካላቸው ጽኑ ፍላጎት የተነሳ ትዕዛዙን መስጠታቸውን አረጋግጠዋል። ጥቃቱ ነገ ወይም ከነገ በስቲያ ሊጀመር እንደሚችልም ተጠቁሟል። ትራምፕ ትላንት ሌሊት ባካሄዱት የካቢኔ ስብሰባ ላይ እጅግ በጣም ከባድ በሆነ ሁኔታ እንመታቸዋለን፣ እነሱም ከዚህ በኋላ ሊቋቋሙት አይችሉም፣ እጃቸውን መስጠታቸው አይቀርም ሲሉ ተደምጠዋል። የአሜሪካ ማዕከላዊ እዝ ሴንትኮም የኢራንን የሚሳኤል ተቋማት ኢላማ ያደረገ የ2 ሳምንት ከባድ የፈንጅ ድብደባ ዘመቻ አጠናቆ ኃይሎቹን በተጠንቀቅ አሰልፏል። ከዚህ ባለፈም የኢራንን የኢነርጂ መሰረተ ልማት ሙሉ በሙሉ ለማውደም ታስቧል ተብሏል። የነዳጅ ማጣሪያዎችና የኃይል ማመንጫዎችም አንድም ሳይተርፉ ኢላማ ይሆናሉ። እስራኤልም በዚህ የጋራ ዘመቻ በቋሚነት እንደምትሳተፍ ሲቢኤስ ዘግቧል። የተኩስ አቁም ስምምነት አቁማ ወደ ሙሉ ወታደራዊ ተሳትፎ እንደምትመለስም ተጠቁሟል። ጥቃቱ በዓለም የገንዘብና የነዳጅ ገበያ ላይ የሚያሳድረው ተጽዕኖ ታሳቢ በማድረግ የአክሲዮን ገበያዎች ባልተከፈቱበት ቅዳሜና እሁድ እንዲፈጸም ታቅዷል። ይህ በእንዲህ እንዳለ ኢራን በበኩሏ ጥቃቱ ከተፈጸመባት መላው ቀጠናው እንደማይተርፍ አስጠንቅቃለች። የኢራን ብሔራዊ ደህንነት ምክር ቤት ባወጣው አስቸኳይ መግለጫ ሙሉ በሙሉ ተዘጋጅተናል፣ ቀጠናውን በሙሉ እናነደዋለን ብለዋል። ዩናይትድ ስቴትስ የባህር ላይ እገዳዋን የምትጥል ከሆነ የሆርሙዝ ወሽመጥን ጨምሮ ሌሎች ቁልፍ የባህር መንገዶች እንደሚዘጉ ኢራን በዝርዝር አስታውቃለች። ቢቢሲ ባወጣው ትንታኔ ኢራን ሙሉ ጦርነት ውስጥ ከመግባት ይልቅ የተመጠነ ግጭትን ማስቀጠል የተሻለ ስትራቴጂ ሆኖ እንዳገኘችው ገልጿል። ምክንያቱም የተራዘመ ውጥረት በዓለም የነዳጅ ገበያና በአሜሪካ ኢኮኖሚ ላይ ጫና በማሳደር ለድርድር የተሻለ አቅም እንደሚሰጣት ስለምታምን ነው። ይሁን እንጂ ከቁጥጥር ውጪ ሊሆን የሚችል ግጭት አደጋውን ያሰፋዋል ሲል ቢቢሲ አስጠንቅቋል። ወደ ሌላ ሰበር መረጃ ስንሸጋገር የኩዌት መንግስት በሀገሪቱ ወሳኝ ወታደራዊ ተቋማት ላይ በኢራን የተፈጸመ የድሮን ጥቃት ማጋጠሙን አስታውቋል። ኩዌት ጥቃቱን አደገኛ የውጥረት ማባባሻና ግልጽ የሉዓላዊነት ጥሰት ስትል አውግዛለች። የሀገሪቱ ውጭ ጉዳይ ሚኒስቴር ጥቃቱ የተባበሩት መንግስታት ቻርተርንና የጸጥታው ምክር ቤት ውሳኔ ቁጥር 2817ን የጣሰ ነው ብሏል። ሉዓላዊነቷን ለመጠበቅ የሚያስፈልገውን እርምጃ ሁሉ ለመውሰድ ዝግጁ መሆኗንም አክሏል። በአራተኛ ደረጃ ክቡራን አድማጮች በጋዛ ግንባርም ትኩረት የሚስብ ዜና ተሰምቷል። የፍልስጤሙ ቡድን ሐማስ የያዘውን የጦር መሳሪያ ለፍልስጤም ብሔራዊ ኮሚቴ ለማስረከብ መስማማቱን የተለያዩ ሀገራት
በበጎ ጎን ተቀብለውታል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ካያ ካላስ ስምምነቱን ያደነቁ ሲሆን ስኬቱ በተሳታፊ ወገኖች ቁርጠኝነት ላይ የተመሰረተ መሆኑን አስገንዝበዋል። ጀርመንም የድንበር ኬላዎችን ያለምንም መዘግየት እንዲከፈቱ ጠይቃለች። እስራኤል ግን ስምምነቱን ፈጽሞ ውድቅ አድርገዋለች። የብሔራዊ ደህንነት ሚኒስቴር ኢታማር ቤን ግቪር የእያንዳንዱ የሐማስ አባል ደም በእጁ ላይ አለ፣ የማደንና የመግደል ዘመቻችንን ማቆም ለቀጣይ ጭፍጨፋ በራሳችን ላይ መክፈት ነው ሲሉ ተደምጠዋል። ስምምነቱ ይፋ ከሆነ በኋላ እስራኤል በጋዛ የአየር ጥቃት ፈጽማ በርካቶችንም ማቅሰሏም ተነግሯል። በአውሮፓ በኩልም ስፔን በስደተኞች ጎርፍ ተመታለች። በስፔን ግዛት በምትገኘው ሱታ በአንድ ቀን ብቻ ከ60 ሺህ በላይ ስደተኞች በህገወጥ መንገድ ገብተዋል። ቢያንስ 34 ሰዎችም በዚሁ አደገኛ የባህር ጉዞ ህይወታቸውን አጥተዋል። የከተማዋ ከንቲባ አዲስ የገቡት ስደተኞች ቁጥር የከተማዋን ህዝብ 70 በመቶ እንደሚደርስ ገልጸው ሁኔታው ከአቅም በላይ መሆኑን አስታውቀዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው ወታደራዊ ጦር ወደ ሱታ በማሰማራት ድንበሩን እያስጠበቁ ነው። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ምስሎቹ አስደንጋጭ ናቸው ብለው ከስፔን ጋር ያላቸውን የነፃ እንቅስቃሴ ስምምነት ሊያግዱ እንደሚችሉም አስፈራርተዋል። ስፔን ግን አስተያየቱን ተገቢ ያልሆነ የፖለቲካ ትርክት ስትል ኮንነዋለች። ውድ አድማጮቻችን ወደ ሀገር ውስጥ ዜናዎች ስንመለስ የአማራ ክልላዊ መንግስት በተጠናቀቀው የበጀት ዓመት 357 ኪሎ ግራም ወርቅ ለኢትዮጵያ ብሔራዊ ባንክ ማስረከቡን አስታውቋል። የክልሉ ርዕሰ መስተዳደር አረጋ ከበደ ለክልሉ ምክር ቤት 12ኛ መደበኛ ጉባኤ ባቀረቡት ዓመታዊ የሥራ አፈጻጸም ሪፖርት እንዳብራሩት የማዕድን ዘርፉን ህጋዊ ማድረግና ህገወጥ የማዕድን ዝውውርን የመግታት ጥረት ውጤቱን አምጥቷል ሲሉ ተደምጠዋል። ከዚህ በተጨማሪ ከ133,500 ኪዩቢክ ሜትር በላይ ህገወጥ በሆነ መንገድ የተመረተ ማዕድን መያዙን ከ27 ሚሊዮን ብር በላይም ለመንግስት ካዝና ገቢ መደረጉን ገልጸዋል። ጥናቱም 5148 ቶን የብረት ማዕድን፣ 2.5 ቢሊዮን ቶን ግራናይትና 1.6 ቢሊዮን ቶን ባዛልት ክምችት በክልሉ መገኘቱን አረጋግጧል። ክልሉ ህገወጥ ቁፋሮን ለማስቆምና ለሀገር ውስጥ ኢንዱስትሪዎች ጥሬ ዕቃ አቅርቦትን ለማሻሻል ክትትሉን አጠናክሮ እንደሚቀጥል አረጋግጠዋል። አድማጮቻችን ለዛሬ የመጨረሻ ዜናችን ስንደርስ የአፍሪካ ሀገራት ኢትዮጵያን በ43ኛው የአይሲኤኦ ጠቅላላ ጉባኤ ለሚካሄደው የካውንስል ምድብ 2 ምርጫ የአህጉሪቱ እጩ አድርገው በአንድ ድምፅ መርጠዋታል። ውሳኔው የተላለፈው የአፍሪካ ሲቪል አቪዬሽን ኮሚሽን ባካሄደው ስብሰባ ላይ ነው። የኢትዮጵያ ሲቪል አቪዬሽን ባለስልጣን እንዳስታወቀው ምድብ 2 መቀመጫዎች ለዓለም አቀፍ አየር ትራንስፖርት ጉልህ አስተዋጽኦ ለሚያደርጉ ሀገራት የተመደቡ ናቸው። እጩነቱ የትራንስፖርትና ሎጂስቲክ ሚኒስቴር፣ የውጭ ጉዳይ ሚኒስቴርና የኢትዮጵያ ኤምባሲዎች ባደረጉት ቅንጅታዊ ዲፕሎማሲያዊ ጥረት የተገኘ ስኬት ነው ተብሏል። ሚኒስተር አለሙ ስሜ በሂደቱ ቀጥተኛ ሚና እንደተጫወቱም ተገልጿል። ክቡራን አድማጮች ለዛሬ የደረሱን ሰበር መረጃዎች እነዚህ ናቸው። ከሰዓታት በኋላ በአዲስ መረጃዎች እስከምንገናኝ በያለንበት ቸር ይቆየን እያልኩኝ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።